ኤክስፖዠር ለማስተካከል ደግሞ የምንጠቀማቸው ምኖች አሉ ማለት ነው። ዲፍረንት ስኮፖችን እናገኛለን ማለት ነው። እዚህ ጋር ዲፍረንት ስኮፖች አሉ። እቺ ስኮፕ ካልመጣላችሁ እቺ ናት የስኮፕ አይከናችሁ ማለት ነው። ሜቢ ኪ ፍሬም ላይ ከሆናችሁ ስኮፕ ላይ ክሊክ ስታደርጉ ስኮፖች ይከፈቱላችኋል። እነዚህንም ስኮፖች አንድ በአንድ ስጠቀማቸው አሳያችኋለሁ ማለት ነው። ካሉት ስኮፖች ውስጥ ቤስት ስኮፕ ምንድነው? ኤክስፖዠርን ማኔጅ ማድረግ የምትፈልጉ ከሆነ ዌቭፎርም የሚለውን እንጠቀማለን ማለት ነው። እዚህ ጋር ለእናንተ አይን ጥሩ ብራይትነስ ያለው ሊመስላችሁ ይችላል። አሁን ይህንን ስታይ ምኑ ነው ኦቨር ኤክስፖዝድ የሆነው ልትሉ ትችላላችሁ። ምኑ ብርሃን አነሰው ልንል እንችላለን፣ ዝም ብለን ማለት ነው። ዌቭ ፎርማችንን የምናየው ከሆነ ግን በጣም ምን አድርገነዋል ማለት ነው፣ ክራሽ አድርገናቸዋል እነዚህን ሃይላይቶች ኤክስፖዠሮች ማለት ነው። የመጀመሪያው ነገር ከለር ኮሬክት በምታደርጉበት ጊዜ ኤክስፖዠር ነው የምታስተካክሉት ማለት ነው። ሁለተኛው ምን ይስተካከላል? ኮንትራስት እናስተካክላለን። ኮንትራስት ከለር ዲፍረንስ እንደማለት ነው፣ በከለሮቻችሁ መካከል ያለው ልዩነት እንደማለት ነው። ኮንትራስት እናስተካክላለን። ሶስተኛ ላይ ዋይት ባላንስ ነው እንዳልኳችሁ፣ ከለር ኦር ባላንስ በማስተካከል ትጀምራላችሁ ማለት ነው። ላስት ታይም መምራት አሳይቻችኋለሁ አይደለ? ቱ ዋርም ከሆነ የተጠቀማችሁት ላይ ወደ ኮልድ መውሰድ ትጀምራላችሁ። ኦር ቱ ኮልድ ከሆነ ደግሞ ዋርመር እያደረጋችሁ ትሄዳላችሁ ማለት ነው። ያው ከለር ዋይት ባላንስ ለማስተካከል ደግሞ የምንጠቀመው ሬድ የምንላት ቤስት ቱል ናት። ምክንያቱም ሬድ፣ ግሪን እና ብሉ ቻናሎች ኦር ብሉ ከለሮች ማመጣጠን እንችላለን። ኢሜጃችሁ ላይ ኦብቪየስሊ አሁን ይሄ ከሬድ እና ከብሉ የትኛው የበዛ ይመስላችኋል? ብሉ አይደለ? ምክንያቱም ብሉ ትንሽ ከፍ አትልም ከሬዱ? ኢሜጃችሁ ላይ ብትመጡ ሞር ወደ ብሉ ነው የሚጠጋው ወይስ ወደ ኦሬንጅ ወደ ሬድ ይጠጋል? ወደ ብሉ አይደለ? ይሄንን ነገር ስክሪናችሁ ላይ ላታዩት፣ ስክሪኑ ላይ እንዴ የት አለ ብሉ፣ እንዴት ወደ ብሉ ያመዝናል ልትሉ ትችላላችሁ። አይናችሁን ትረስት ማድረግ የለባችሁ። ምንን ትረስት የምታደርጉት? እነዚህን ስኮፖች ነው ትረስት የምታደርጉት ማለት ነው። ዋይት ባላንስ ቀጥሎ እንሰራለን። ዋይት ባላንስ እንሰራው ፕሬድ ስኮፓችንን በማየት ነው የምንሰራው ማለት ነው። ኤክስፖዠር አስተካከልን፣ ኮንትራስት እናስተካክላለን፣ ዋይት ባላንስ እናስተካክላለን። መጨረሻ ላይ ምን ይቀረናል? ሳቹሬሽን ማለት ነው። ሳቹሬሽን ማለት ደግሞ ምን ማለት ነው? የከለር ኢንቴንሲቲ ማለት ነው። ምን ከለር ኢሜጃችሁ ላይ የፈዘዙ ከለሮች አሉ፣ ኢሜጃችሁ ላይ በጣም የደመቁ ከለሮች አሉ ማለት ነው። የፈዘዙትን ደመቅ በማድረግ በጣም የደመቁ ከለሮች ካሉ ደግሞ ቶን ዳውን በማድረግ ሳቹሬሽን ማስተካከል ይኖርብናል ማለት ነው። ሳቹሬሽንን ማኔጅ ለማድረግ ደግሞ ቬክተር ስኮፕ የሚለውን እንጠቀማለን ማለት ነው። ቬክተር ስኮፕ ሳቹሬሽን ለማስተካከል እንጠቀምበታለን። ላስት ታይም እንዳልኳችሁ ደግሞ ፐርፌክት የሆነ ስኪንቶን አቺቭ ለማድረግ እንጠቀማለን ማለት ነው። ፕራይመሪ የመጀመሪያው ከለር ኮሬክት በሚደረግበት ጊዜ እነዚህን ስቴፖች የምንከተል ይሆናል ማለት ነው።